ማርሽ ቀያሪው ጀርመን ልጁን በ65 ደቂቃ አስገብቶ አርበደበደ። የዓለም ዋንጫ የምድብ ሁለተኛ ዙር ጨዋታ ጀርመን ከኮት ዲቫር ጀርመን 2 ኮት ዲቫር 1 እያስደመመን እያሳቀቀን አንዴ አስቆን ሲሻው አሳቆን ደረሰ 26 በአሜሪካ ሜክሲኮ እና ካናዳ። ድሮግባ ያያ ቶሬ ጀርቪኔ እያለ የምናውቀው የኮት ዲቫር ጉዞ አሁን ላይ እነ አማድና ዲዮማንዴ ትከሻ ላይ ደርሷል። ሮሚንግ ቢክና ፓወር ክሎዝ ማሪዮ ጉተዜ እያለ እየተወራረሰ የመጣው የጀርመን ትውልድ አሁን እነ ሃቨርትዝና ሙሴላ እጅ ላይ ደርሷል። አርሰናልን ዋንጫ ያስጨበጠው ሃቨርትዝ አሁንም ደግሞ ሀገሩን የዓለም ዋንጫ ለማስጨበጥ ቆርጦ ተነስቷል። ጨዋታውንም ጀርመኖች ጀመሩት። ሃቨርትዝ ገና ከጀምሮ ወጣበት። አይቮሪ ኮስት ዘንድሮ ሳትገመት ብዙ ርቀት ትሄዳለች ከምትባሉ ሀገራት ውስጥ አንዷ ነች። ከጨዋታ በፊት ሁለት ቡና ግድ ነው የተመለከታችሁ እንቅልፍ እንዳይወስዳችሁ ጨዋታው ቀጥሏል። ያን ዲዮማንዴ ጥሩ እንቅስቃሴ እያሳየ ነው። አይቮሪ ኮስት በዓለም ዋንጫው ወጣት ከሚባሉ ቡድኖች ውስጥ አንዷ ናት። ጀርመኖች ኳስ አገኙ፣ ኮርናም ተሻማ፣ ሃቨርትዝም ወጣበት። ድንቅ የጭንቅላት ኳስም ሞከረ። ጀርመንም አሪፍ እንቅስቃሴ መታየት ጀመረ። ግን ነገሩን የለወጠ አሪፍ የጨዋታ ማስደንገጫ ኳስ ከኮት ዲቫር በኩል ታየ። ዲዮማንዴ በአየር ላይ ለሲንጎ ሰጠው። ሲንጎም ኳሷን ቮሊ መታት። ተደርበው ማወጡበት። ጨዋታውም ቀጠለ። 12 ደቂቃ ደረሱ። ጀርመን ምንም፣ ኮት ዲቫር ምንም። ዲዮማንዴ ከጨዋታ ልዩ ሆኗል። የዝሆኖቹ የማጥቃት ክፍል ከሱ ዲዮማንዴ ነው የሚነሳው። ጀርመን ግን የእውነት ቡዳ ነው። አካሄዳቸውም ቢሆን የመናፍስትን ነው የሚመስለው። አይቮሪ ኮስት በጥበብ ያወጣሉ እንጂ በጀርመን በኩል ሙሴላ ኳስ አገኘ፣ መታት፣ ለጥቂትም ወጣችበት። የጀርመን የወደፊት ወራሽ ከተባሉት ውስጥ አንዱ ሙሴላ ነው። ጀርመን አጥቅቶ እየተጫወተች ነው። አይቮሪ ኮስትም የግቡ ክልል አንዴ ሃቨርትዝ አንዴ ሙሴላ ማስጨነቁን ተይዘውታል። 20 ደቂቃ ሞላ። የውጤት ለውጥ የለም። ኮርና ለጀርመን ተሰጠ። ኳሷም ተሻማች። ፓቭሎቪችም በረኛው ላይ በመደረብ በቴስታ መታት፣ አስቆጠራት። ጀርመናውያንም ጨፈሩ፣ ትንሽ እንኳን ሳይደሰቱ። ፓቭሎቪች ጥፋት ሰርቷል በሚል ተሻረ። የራያና ዌስትሃም ክስተት ጋር ይመሳሰል ነበር። አዲሱ ሕግም በይፋ ተግባራዊ ሆነ። በረኛው ተጎርቶ ወድቆ እየታከመ ባለ ሰዓት የተወሰኑ የአይቮሪ ኮስት ተጫዋቾች ታክቲካል ምክር ለመቀበል ሲሄዱ ዳኛው መለሳቸው። አዲሱ ሕግም በረኛ ሲጎዳ ተጫዋቾች ከአሰልጣኙ ጋር ሆነው ከሌላ ኮቺንግ ስታፍ ጋርም ምንም አይነት ምክር መቀበል እንደሌለባቸው የሚገልጽ ነበር። የውሃ እረፍትም ተሰጣቸው። መልሰውም ተመለሱ። ጀርመኖችም ጀመሩ። ገና ከጀማሪው አሪፍ እንቅስቃሴ ከአይቮሪ ኮስት ያን ዲዮማንዴ ያዘ፣ ለአማድ ተሻገረ። አማድም አመለጠው። ፍራንክ ኬሴም ቀረቀረው። ኮት ዲቫር 1 ጀርመን ምንም። የኮት ዲቫር ደጋፊዎች ጨፈሩ። 32ኛው ደቂቃ ላይ ኮት ዲቫር 1-0 ጀርመንን እየመራች ነው። አማድ ግን አስበልቷቸው ነበር። ያንን የመሰለ ኳስ ስቶ ሲደናገጥ ግን እድሜ ምሕረት ለማያውቀው ፍራንክ ኪሴ ቀረቀረው። በዚህ ሁሉ ወከባ የጀርመን ብሔራዊ ቡድን ማስጨነቅ ጀመረ። አማድም ገሰገሰ። አማድንም አስጣሉት። ሙሴላም ያዘ ለሃቨርትዝም ወዘወዘው። ጎሉም ተሻረ። ሙሴላ ጥፋት ሰራ በሚል የጀርመን ብሔራዊ ቡድን 2 ጊዜ ተሻረበት። ጨዋታው ቀጠለ። 7 ደቂቃም ተጨመረ። ጀርመኖች ቀጠቀጡ፣ ግን አጨራረሳቸው ደካማ ነበር። የመጀመሪያውም አጋማሽ አለቀ። ኮት ዲቫር 1 ጀርመን ምንም። ሁለተኛው አጋማሽ ምን ያሳየናል? ምንስ እንጠብቅ? ጀርመን ውጤቱን ትቀለብስ ሲሆን ጀርመን ውጤቱን ቀልብሳ 2-1 ወይስ እዛው አቻ ትሆን ይሆን? ወይስ ደግሞ ኮት ዲቫር ውጤቷን አስጠብቃ 1-4 ተጨርሶ ሲሆን ወይስ ደግሞ ከውጤቷም ውጪ ሌላ ተጨማሪ ጎል አግብታ የሀገሪቷን መንፈስ እንደ አዲስ ይሁን የምናየው ይሆናል። የተከታተላችሁኝ ሰብስክራይብ እያረጋችሁ ሁለተኛው አጋማሽም ተጀመረ። ጀርመን ምንም ኮት ዲቫር 1 ኮት ዲቫሮች በትልቅ ተነሳሽነት ጨዋታውን ጀምረውታል።
ገና ከጀማሪው አማድ ጫና እያረገ ነው። ጨዋታውም ቀጥሏል። ጀርመኖች ኳስ አገኙ። ስራውንም መታ። ለጥቂት ወጣበት። ጨዋታው ለአይቮሪ ኮስት ከበድ ብሏል። ከኮትዲቯር በኩል ኬሴ መታ ተደረበው ተከላከሉበት። አይቮሪ ኮስት ጥሩ እድል ነው ያመለጣቸው። በ60 ሰኮንድ ውስጥ አማድ 2 የጎል ድሎችን ፈጥሯል። አይቮሪ ኮስት በዚህ ከቀጠለች ቶፕ 4 የምትገባ ሀገር ትሆናለች። አሁንም ግን አማድ አልተቻለም። ኬሴ ግን እድል ያባክናል እንጂ። ዲዮማንዴም ትንሽ ጉልበተኛ ተጫዋች ይመስላል። አሁንም አማድ ለዲዮማንዴ ሰጠው። ዲዮማንዴም ወደ ውጪ መታው። ጀርመኖችም ኮትዲቯሮችን ያጠቃሉ፣ ግን ምንም ጎል የሚደፋ ነገር የለም። በጀርመን በኩል ጨዋታ ለመቀየር ሊብሊንግ፣ ኡንዳቭ እና አይምሪ ገቡ። ሳኔ፣ ሙሴላ እና ፓቭሎቪች ወጡ። ዝሆኖቹ ኳስ ሲይዙ የጀርመኖች ውሳኔ ፈጣን ነው። ጀርመኖች እያጠቁ ነው። የኮርና እድልን ብዙ ጊዜ እያገኙ ነው። ኮርናውም ተሻማ። ሃቨርትዝ ሳተው። ሃቨርትዝም በተደጋጋሚ እየሳተ ይገኛል። 65 ደቂቃ ሞላ። ጨዋታው በኮትዲቯር 1-0 ቀጠለ። የጀርመን ማጥቃትም ሲቀጥል የኮትዲቯር ቸልተኝነት ባሰ። በቀኝ መስመርም ኳስ ተጀመረ፣ ወደ መሃልም ተሻገረ። ተቀይሮ የገባውም ዱንዳፍ አስቆጠረ። የኔግሌስማንም እቅድ ሰራ። ጀርመንም ቡዳ መሆኑ ታወቀ። 7 ደቂቃ ሞላ። የውሃ እረፍት ተሰጠ። ጀርመን 1 ኮትዲቯር 1 ኢሮፕም 1 አፍሪካ 1። ሰብስክራይብ እያረጋችሁ ከእረፍትም ተመለሱ። የሁለቱም ክለቦች አጠቃቅ መንገድ እጅግ ያምራል። ቅያሬም ከሁለቱም ክለቦች ሃቨርትዝ ወጣ፣ ኮርቴዝ ጋር ገባ። በኮትዲቯር በኩል ሳንጌር፣ አንጂዮን፣ ቦኒ፣ አማድ ዲያሎ እና ሲንጎ ወጡ። ጊዮሎ ዱኤ፣ ሲሞን አንዲጋ፣ ጉይሳ እና ሴሽኮ ፎፋና ገቡ። አሪፍ ጨዋታ የሚያሳዩን ይመስላሉ። ኮትዲቯር ኳስ ይስታሉ፣ ጀርመኖችም እንደዛው። 90 ደቂቃ ሞላ። 6 ደቂቃ ተጨመረ። ጀርመኖች ፕሬሲንጋቸውን ቀጠሉ። ለዴንሲም መሃል ለመሃል ተሰነጠቀለት፣ አስቆጠረው። ሁለተኛም ጊዜ ደገመው። ጀርመን 2 ኮትዲቯር 1። ጀርመን ካምባክ አረገ። የጀርመን ደጋፊዎች እየጨፈሩ ነው። ድባብ አለ። የጠበቅነው ጨዋታ በቃ በዚህ መልኩ ሊያልቅ ነው። አለቀ። ለኮትዲቯር ሀዘን፣ ለጀርመን ግን ሌላ ሀያልነት። ኡንዳፍ ዋት ኤ ሱፐር ሰብ። ጀርመን 1 ጨዋታ እየቀራት ማለፏን አረጋገጠች። ለዛሬ ያስኩትን ይመስል ነበር። ቻናሉን ሰብስክራይብ እና ደወሏን ተጫኑ። ቴንክ ዩ ፎር ዋቺንግ።